ከ20 ዓመት በኋላ አርሰናል ወደ ቻምፒየንስ ሊግ ፋይናል ማለፉን አረጋግጧል። ሮድ ቱ ቡዳፔስት አርሰናል ወደ ቻምፒየንስ ሊግ የሚያሳልፈውን ትኬት ትናንትና በኤምሬትስ ስታዲየም አትሌቲኮ ማድሪድን 1-0 አሸንፎ ቲኬቱን መቁረጡን አረጋግጧል። ሚካኤል አርቴታና ሰራዊቱ አዲስ ታሪክ የመስራት እድል በእጃቸው ላይ ይገኛል። Budapest and a crack at the ultimate prize in European football. Arsenal through to their first Champions League final of the Emirates generation. And over land and sea they will head to Hungary after a thunderous occasion. The noisiest night in the London borough of Islington for as long as most can recall. ትኬት ቆርጧል። በአግሪጌት 2-1 ነበረ አርሰናል ማሸነፍ የቻለው። ኮፍ ስፖርቶችን አብራችሁን ቆዩ። እንደሚታወቀው ብዙ ጊዜ ተደጋግሞ እንደተነሳው ነው አርሰናል እና አትሌቲኮ ማድሪድ በአውሮፓ መድረክ እጅግ ግዙፍ የሚባሉ ትልቅ የሚባሉ ክለቦች ናቸው። ሆኖም እነዚህ ሁለት ክለቦች በታሪካቸው የአውሮፓ ቻምፒየንስ ሊግን አንስተው ወይም ስም አያውቁም። ባለ ትልቅ ጆሮ ዋንጫ ባለ ክብር ሆኖ አያውቁም። ስፔሻሊ አርሰናል ትናንትና ለ225ኛ ጊዜ ነው በቻምፒየንስ ሊግ መድረክ ጨዋታ ሲያደርግ 225 ጨዋታ አድርጎ በዚህ መድረክ ዋንጫ ያልበላ ብቸኛው ትልቁ ቡድን አርሰናል ነው። በሁለተኛነት የምናገኘው ራሱን አትሌቲኮ ማድሪድ በዚህ መድረክ 192 ጨዋታ ያደረገ ቢሆንም 3 ጊዜ ፍጻሜ መድረሱን እናስታውሳለን። በ1974 በ2014 እና በ2016 ደግሞ በቻምፒየንስ ሊግ ንጉስ በሆነው ሪያል ማድሪድ ዋንጫውን መቀማታቸውን እናስታውሳለን። እና እነዚህ ሁለት ክለቦች በዚህ መድረክ ላይ ብዙ ጨዋታ አድርገው ግን ድሉን ያላጣጣሙ ብቸኛ ክለቦች ነበሩ። ወደ ጨዋታው ስንመጣ ከጨዋታው በፊት እንግዲህ ኤምሬትስ እና አካባቢ እጅግ ሞቅ ያለ ቫይብ ነበረ። ስፔሻሊ በኤምሬትስ አካባቢ ከኤምሬትስ ውጭም በነበረው ድባብ ስፔሻሊ ተጫዋቾች ወደ ሜዳ ሲገቡ ደጋፊዎች እጅግ የሚገርም የሆነ አቀባበልና የድጋፍ ስሜት ነበር የነበረው። ሚካኤል አርቴታም እንደዚህ አይነት አትሞስፌር በኤምሬትስ አካባቢ አይቼ አላቅም ብሏል። አርሰናል ከጨዋታው ፊትም ትልቅ ቲፎ አዘጋጅቷል። ኦቨርላንድ ኤንዲሲ የሚል ቲፎ አዘጋጅቶ ነበረ። እጅግ አስገራሚ ነው። አርሰናል እንደሚታወቀው ከ2006 በኋላ ለፍጻሜ ለማለፍ 90 ደቂቃ ብቻ ነበር የቀረው። ስፔሻሊ የመጀመሪያውን ጨዋታ ዋንዳ ሜትሮፖሊታኖ ላይ 1-1 መለያየቱ ይታወሳል። በዛ ጨዋታ ላይ እጅግ አንዳንድ አወዛጋቢ ነገሮች ነበሩ። ስፔሻሊ የኤቨርቼዜ ላይ የተሰራው ጥፋት ፔናልቲ ከተደረገ በኋላ እንደገና ዳኛው ቫር አይተው ፔናልቲውን ኦቨርተርን ካደረጉት በኋላ ሚኬል አርቴታ ከጨዋታው በኋላ እንደዚህ አይነት ነገሮች ለዋንጫ ለማለፍ ያለን እድል ያጨናግፋሉ ሲል ተናግሮ ነበር። ከዛ ጨዋታ በኋላ በአርሰናል እና በቻምፒየንስ ሊግ ፋይናል መካከል የነበረው ነገር 90 ደቂቃ ብቻ ነበር። እናም ትናንትና አሳክተውታል። ከ2006 ከባርሴሎና ጋር ተጫውተው ዋንጫውን ካጡ በኋላ ለመጀመሪያ ጊዜ ነው ወደ ቻምፒየንስ ሊግ ፋይናል ሲያልፉ። ይህም ከ20 ዓመት በኋላ ማለት ነው። አብዛኞቹ አርሰናል ውስጥ ያሉ ተጫዋቾች አርሰናል የዛን ጊዜ ወደ ቻምፒየንስ ሊግ ፋይናል ከባርሴሎና ጋር ሲጫወት ኦልሞስት አብዛኞቹ ከ6 እና ከ5 ዓመት በታች ነበሩ። አርሰናል እና ተጫዋቾቹ አዲስ ታሪክ የመጻፍ እድል ትናንትና ሰርተዋል። ጨዋታው ስፔሻሊ ፈርስት ሃፍ ስፔሻሊ ለገለልተኛ ተመልካች ብዙም የሚስብ አልነበረም። በሁለቱም ቡድኖች መካከል እጅግ ታክቲካል የሆነ በታክቲክ የታጠረ ጨዋታ ነበረ። ፍሎ ብዙም አልነበረውም። ስፔሻሊ አርሰናል በሜዳው እንደመጫወቱ ፈርስት ሃፍ ላይ ሞር ጫና አድርጎ ለመጫወት ሲሞክር ነበር። የተሻለ ኢንቴንሲቲ ሃይ ኢንቴንሲቲ ነበር፣ ሃይ ፕሬሲንግ ሲያደርግ ነበር አርሰናል። አትሌቲኮ ማድሪድ ደግሞ በተቃራኒው የሚገኙትን ስፔሶች ለመጠቀም ከአርሰናል ተከላካይ ጀርባ ለመሮጥ ካውንተር አታክ ኪክ እና በኪክ ብሬክ ለመጫወት ሞክረዋል። ባርሴሎና ላይ ያደረጉትን መመልከት እንችላለን። ስፔሻሊ አትሌቲኮ ማድሪድ ከተከላካይ ጀርባ ስፔስ ኤንድ ታይም ከተሰጣቸው ምን ማድረግ እንደሚችሉ አሳይተዋል። ለዛ የሚሆን ጥራት ያላቸው ተጫዋቾች እንዳላቸው እናውቃለን። አትሌቲኮ ማድሪድ እንደሚታወቀው በ4-4-2 ነው የገባው። ከፊት አንቶኒ ግሪዝማን እና ጁሊያን አልቫሬዝን በማጣመር
አርሰናልን በተወሰነ መልኩ ለመፈተን ሞክረዋል። ስፔሻሊ አርሰናል ጨዋታውን የጀመረበት ኢንቴንሲቲ እና ኤነርጂ ከፍ ያለ ነው። በስታዲየም አካባቢ በደጋፊዎችም አካባቢ የነበረው ኢንቴንሲቲ ከፍ ያለ ነው። ሆኖም ግን አርሰናል ጨዋታውን መቆጣጠር ቢችልም ኤምሬትስ ላይ የመጀመሪያው ሙከራ ለማድረግ የቀደሙት አትሌቲኮ ማድሪድ ናቸው። ስፔሻሊ አትሌቲኮ ማድሪድ በጂያንሉካ ሱሜኒ እና በዩሊያን አልቫሬዝ አማካኝነት ሁለት ሙከራዎችን አድርገው ነበር። ስፔሻሊ በፈርስት ሃፍ እና ስፔሻሊ የጂያንሉካ ሱሜኒን ሙከራ ስናይ ዴክላን ራይስን አለማድነቅ አንችልም። ዴክላን ራይስ ትናንትና የጨዋታ ኮከብ ነበር። ዘንድሮ የአርሰናል የልብ ምት ነው ይባል ማጋነን አይሆንም። እዛ ጋር የሚወርዳት ታክል ምን ያክል ጥራት ያለው ተጫዋች መሆኑን ነበር ያሳየን። በአርሰናል በኩል ፈርስት ሃፍ ላይ ሞር ጌሙን ዶሚናንት አድርገው ሞር ኳሱን ፕሮግረስ አድርገው ለመጫወት ይሞክሩ ነበር። ስፔሻሊ አትሌቲኮ ማድሪድ በ4-4-2 በሁለት አጥር ግጥግጥ ብለው ለመከላከል ይሞክሩ ነበረ። በቢውልድ አፕ ፌዝም አርሰናል ለመፈተን ይሞክሩ ነበር። ስፔሻሊ በቢውልድ አፕ ፌዝ ዴክላን ራይስ በሁለቱ የመሀል ተከላካዮች እየገባ እንደ ኦግዚላሪ ዲፌንደር እየገባ ኳሶችን ለማደራጀት ሲሞክር፣ ስፔስ ሲገኝም ወደፊት ኳሶችን ለመጣል ሲሞክር ነበር። በአርሰናል በኩልም በፈርስት ሃፍ የተወሰኑ ሀፍ ቻንሶች ነበሩ። ስፔሻሊ ቡካዮ ሳካ እና ማይልስ ሉዊስ ስኬሊ ሴት ባክ ኳሶችን መክረው ነበረ። ምንም እንኳ 5 ከ50 ላይ የአርሰናል ተጫዋቾች ባለመገኘት ኳሶቹ ቢባክኑ በመጀመሪያው አጋማሽ ሁለቱም ቡድኖች በጣም ስፔሻሊ ከኳስ ውጭ የነበራቸው ስትራክቸር እጅግ የሚደነቅ ነው። እንደምናውቀው አርሰናል ከኳስ ውጭ ካሉ አውሮፓ ውስጥ ካሉ 5 ምርጥ ቡድኖች አንደኛው ነው ማለት ይቻላል። አትሌቲኮ ማድሪድም ዲያጎ ሲሞኔ መለያው እሱ ነው። ምናልባት የዲያጎ ሲሞኔ የቅርብ ቡድኖች ያንን ነገር እየቀየሩ የመጡ ቢሆንም አትሌቲኮ ማድሪድ ከኳስ ውጭ እንዴት እንደሚጫወት እናውቃለንና ፈርስት ሃፍ ላይ ከሁለቱም ቡድኖች ከኳስ ውጭ የነበራቸው ስትራክቸር አሪፍ ነበር። አርሰናል ግን እዛው ፈርስት ሃፍ ላይ ከ35ኛው ደቂቃ በኋላ ኢንቴንሲቲውን እየጨመረ ማጥቃቱን እየጨመረ ነበር የመጣው። ፕሬዠሩን ሞር ጨምሮ ነበር። ከዛም በኋላ የተወሰኑ ሙከራዎችን አይተን ነበር። ስፔሻሊ የጋብርኤል ከፍጹም ቅጣት ምት ሳጥን ውጭ የሞከራት ኳስ ማየት እንችላለን። ስፔሻሊ አትሌቲኮ ማድሪድ ሲከላከል በሁለት አጥር 5-4-1 አይነት ሼፕ ይዞ ነበር የሚከላከለው እና ለአርሰናል ዘንድሮ እንዳየነው እንደዚህ ግጥግጥ ብለው በሁለት ብሎክ የሚከላከሉ ሎ ብሎክ ወደ ራሳቸው ቦክስ ሰብስበው የሚከላከሉ ቡድኖችን አስከፍተው ቻንስ ክሬት ማድረግ እጅግ ከባድ ነበር። ስፔሻሊ ትናንትና አርሰናል የተጠቀመው አሰላለፍ 4-2-3-1 ነው። ፉልሃም ላይ የተጠቀመውን አሰላለፍ ምንም ሳይቀይር ነበር ሚካኤል አርቴታ እዚህ ጨዋታ ላይ ይዞ የመጣውና በ10 ቁጥር ቦታ ላይ የተሰለፈው ኤቨርቼዜ ብዙም ቦታ እያገኘ አይደለም። ከኳስ ጋርም ነፃነት እንዲሰማው እያደረጉት አለ። ሞር ዲፕ እየመጣ ኳሶችን ለመቀበል ይሞክራል። ቢሆንም ግን ኤቨርቼዜ መጫወት በሚፈልገው አይነት ሁኔታ እንዳይጫወት አግደውት ነበር። ስፔሻሊ ምንም አይነት ስፔስ ኤንድ ታይም ከኳስ ጋር እየሰጡት አልነበረም አደገኛ ኤሪያ ላይ። ምክንያቱም እዛ አካባቢ እንደ ኤቨሬቺ አይነት ቴክኒካል ተጫዋቾች፣ ክሬቲቭ ተጫዋቾች ጊዜና ሰዓት ካገኙ ምን ማድረግ እንደሚችሉ ያው እናውቃለን። ሆኖም ግን በኦልሞስት የመጀመሪያው አጋማሽ ሊጠናቀቅ ፊሽካ በቀረው ሰዓት ላይ ነው ዊሊያም ሳሊባ ላይን ብሬኪንግ ፓስ ነው ለቪክተር ዮኬሬሽ የሰጠው። በሁለቱንም የአትሌቲኮ ማድሪድ መስመር ያለፈች ኳስ ነች። ስፔሻሊ ዊሊያም ሳሊባ አርሊ ቦል ነው ለዮኬሬሽ ሰጠው። እንደምናውቀው ቪክቶር ዮኬሬሽ ከተከላካይ ጀርባ መሮጥ የሚወድ አይነት ተጫዋች ነው። ያንን ስፔስ ነበር ያጠቃው። ቪክቶር ዮኬሬሽ ያችን ኳስ ከያዘ በኋላ ነው ለክሮስ አደረገለት ለትሮሳርድ ያችን ኳስ መታት። ዲፍሌክት የተደረገች ኳስ ነበረች። የአትሌቲኮ ማድሪድ ግብ ጠባቂ ኳሷን እንዳዳናት እዛው ነበር የተፋትና ያንን በመጠቀም ነው ቡካዮ ሳካ ለአርሰናል ብቸኛዋና የማሸነፊያዋን ግብ ያስቆጠረ። የቡካዮ ሳካ ሙቭመንትም እጅግ አስገራሚ ነው። ቡካዮ ሳካ በ14 የቻምፒየንስ ሊግ ምሽቶች ኤምሬትስ ላይ በተደረጉ 14 የቻምፒየንስ ሊግ ምሽቶች 14 ጎል እና አሲስት በማድረግ የራሱን ሪከርድ የሻሻለበት ሁኔታ የተፈጠረው። ስፔሻሊ ቡካዮ ሳካ እንደምናውቀው የአርሰናል አካዳሚ ተጫዋች ነበር። ከአርሰናል አካዳሚ ተጫዋች ቡድኑ በአምበልነት እየመራ ወደ ቻምፒየንስ ሊግ ፋይናል ለሚያደርገው ጉዞ የራሱን ትልቅ አሻራ የጻፈበት ምሽት ነበር። ለአርሰናልም ብዙ ነገር አቀላለች። ስፔሻሊ ጎላ የተቆጠረችው በመጀመሪያው አጋማሽ መጠናቂያ ላይ ስለነበረ አርሰናል ከረፍት መልስ ሲመለስ ዘና ብሎ ለመጫወት ሞር አትሌቲኮ ማድሪድ ሪስክ እንደሚወስድ ይታወቃል እና አትሌቲኮ ማድሪድ የሚተውትን ስፔስ ለማጥቃት እንዲያመች ተደርጎ ነበር ያች ኳስ
አርሰናል ተጠቀመችው። ከእረፍት በኋላ ሞር አትሌቲኮ ማድሪድ በተሻለ ሁኔታ ለመንቀሳቀስ ሞክረዋል። ኢነርጂ ጨምረው ነበር የመጡት። ሞር ፕሬስ ለማድረግ ሲሞክሩ ነበረ። አትሌቲኮ ማድሪድ ከመጀመሪያ አጋማሽ በተለየ መልኩ ሪስኮችን ለመውሰድ ሲሞክሩ፣ ዳይሬክት የሆነ ኳሶችን ለመጠቀም ሲሞክሩ አይተን ነበረ። አርሰናል ደግሞ ሰሞኑን እንዳየ ነው ስፔሻሊ ሰከንድ ሀፍ ላይ ይወርዳል። ሰከንድ ሀፍ የመጀመሪያው 15-20 ደቂቃ ይወርዳል። ይሄንን በብዙ ጨዋታ ተመልክተነዋል። ለአብነት ለማንሳት ያክል በካራቦ ካፕ ፋይናል ከሲቲ ጋር የነበረው ጨዋታ ላይ ኤርሊንግ ሃላንድ 64ኛ ደቂቃ ላይ ያስቆጠራትን ጎል ማየት እንችላለን። ከበርንማውዝ ጋር ሲጫወቱ ፈርስት ሀፍ ኮንሲድ ያደረጉትን ጎል ማየት እንችላለን። ኢቭን በፈርስት ሌጉ ጨዋታ ከአትሌቲኮ ማድሪድ ጋር ያቺ ፔናልቲ 56ኛው ደቂቃ ላይ ዩሊያን አልቫሬዝ ሲያስቆጥር አርሰናል ከረፍት በኋላ ስፔሻሊ የመጀመሪያዎቹን 15 ደቂቃዎች ፊዚካሊም ሜንታሊም ቡድኑ ሲወርድ አይተናል እና ትናንትና ያን ነገር በተወሰነ መልኩ ተመልክተን ነበር። አትሌቲኮ ማድሪድም ጨዋታውን የጀመረበት ወይ ከፍ ባለ ኢነርጂ እና ኢንቴንሲቲ ነበር። ሆኖም በተወሰነ መልኩ አጫዋታቸውን ለመቀየር ሞክረው ነበረ። ስፔሻሊ ሶርሎዝን ካስገቡ በኋላ ሉክማን እና ሲሞኔ ወጥተው ሶርሎዝ ኤንድ ሞይና ከገቡ በኋላ አትሌቲኮ ማድሪድ በተወሰነ መልኩ ፕሮፐር 9 ቁጥር አስገብቶ ነበር። ሶርሎዝ ረዥም ነው። ክላሲክ ናይን የምንለው አይነት ስታይል ነበር የሚከተለው እና ሞር ከጋብሪኤልና ሳሊባ መሀላቸው ቆሙ ከነሱ ጋር አንድ ለአንድ ፊልማዎችን ማሸነፍ የሚችል ተክለሰውነት ያለው ፊዚካሊ ፊት የሆነ አጥቂ ነበር። ያንን ተከትሎ አትሌቲኮ ማድሪድ አጫዋቱን በተወሰነ መልኩ ከ4-4-2 ወደ 4-5-1 ወደ 4-3-3 የሚመስል ከኳስ ጋር ቀይሮ ነበር። አርሰናልም ስፔሻሊ አላቅም የዌስትሃሙን ጨዋታ ያስቡ ኦር እንደነሳካ ኤዜ እና ካላፊዮሪ አይነት ተጫዋች እርግጥ እነ ካላፊዮሪ እና ኤዜ ከጉዳት መምጣታቸው ያው ታይማቸው ማኔጅ መደረግ አለበት። ኦዴጋርድ ባለፈው ጨዋታ አልነበረም ነበር ከፉልሃም ጋር ትናንትና ተቀይሮ ገብቷል። እንደሚታወቀው አርሰናል ከኦዴጋርድ እና ከኦዴጋርድ ውጭ ይለያያል። ኦዴጋርድ ሲኖር አርሰናል ሞር ኮንትሮል ይኖረዋል እና ምናልባት ሰከንድ ሀፍ የነበረውን ያን ሰከንድ ሀፍ በጣም ብዙ ስፔሶች ነበሩ። ኳሱ በጣም የትራንዚሽን ኳስ ይመስል ነበረ። ስፔሻሊ በሁለቱ ቡድኖች አትሌቲኮ ማድሪድ ሞር ሰከንድ ሀፍ ደፈር ብሎ ሪስክ ወስዶ መምጣቱ በደንብ ከኋላ ስፔስ እየተወ ነበር። ያን ስፔስ አርሰናል ለማጥቃት ሲሞክር አርሰናል እንደገና በመልሶ ማጥቃት ተጋላጭ ሲሆን እናየው ነበር እና ሞር የትራንዚሽን አይነት ፉትቦል እያየን ነበር ሰከንድ ሀፍ እና ምናልባት ማርቲን ኦዴጋርድ ከገባ በኋላ በተወሰነ መልኩ ያን ነገር ኮንትሮል ለማድረግ ሞክሯል። አላውቅም ለምን እንደሆነ ስፔሻሊ የአትሌቲኮ ማድሪዱ አሰልጣኝ ዲያጎ ሲሞኔ ግሪዝማንና አልቫሬዝን ለምን መቀየር እንደፈለገ አላውቅም። ስፔሻሊ ሁለቱ ተጫዋቾች ከኳስ ጋር ላቅ ያለ ችሎታ ያላቸው ናቸው። ክሬቲቭ ናቸው። ከምንም ተነስተው ምንም ማድረግ የሚችሉ ወርልድ ክላስ ፕሌየር ናቸው። እርግጥ ነው ግሪዝማን 35 ዓመቱ ነው። የሚቀጥለው ዓመት ወደ ኦርላንዶ ውስጥ የሚሄዱ ተረጋግጧል። ትናንትና የመጨረሻው ቻምፒዮንስ ሊግ ምሽት ነበር ለሱም። ቢሆንም ግን አሌክስ ባይናና አልማንዳ ከገቡ በኋላ የቡድኑ የፈጠራ ብቃት በተወሰነ መልኩ ወርዶ ነው የታየኝ። አላውቅም ለምን ዲያጎ ሲሞኔ ሞር ሪስክ ወስዶ ተከላካይ ቀንሶ እንደዚህ ተጫዋቾች አስቀርቶ ተጫዋቾች ማስገባት እንዳልፈለገ። ስፔሻሊ ሁለት ተጫዋቾች ሲወጡ በቡድኑ የነበረው ስፔሻሊ አትሌቲኮ ማድሪድ ላይ የነበረው ክሬቲቪቲ በተወሰነ መልኩ ሲወርድ አይተናል። አርሰናል ግን ሞር ኳሱን ማኔጅ ወደ ማድረግ ነበር የሄደው። ቻንሶች ከተገኙ እነሱን የመጠቀም ስፔሻሊ ቪክቶር ዮኬሬሽ ነበረ ያላቸው ምርጫ። ስፔሻሊ ለቪክቶር ዮኬሬሽ ረጅም ኳስ መስጠት። ቪክቶር ዮኬሬሽ ትናንትና እጅግ ድንቅ ምሽት ነበር ያሳለፈው። ከጨዋታም በኋላ ሲቢኤስ ስፖርት ላይ የነበሩ ተንታኞች እነ ቴሪ ኦነሪ ጄሚ ካራገር የሰጠው አስተያየት ላይ ስፔሻሊ ቴሪ ኦነሪ ያለው ምንድን ነው ስለ ዮኬሬሽ ባለፉት ጨዋታዎች ጥሩ እንዳልነበረ እናውቃለን ያለው፣ ግን ላለፉት ጊዜያት የነበረውን ያካካሰበት ሁኔታ ነበር የነበረው። ስፔሻሊ ወደ ቻናል ወጥቶ ኳሶችን ይቀበላል፣ አንድ ለአንድ ሌሎችን ያሸንፋል። ወርክ ሬቱ የሚገርም ነበር። ስፔሻሊ በአንድ አጋጣሚ ሰከንድ ሀፍ ላይ ካያችሁት ከራሱ የሜዳ ክልል ተነስቶ ፕሬስ ለማድረግ የሞከረበት መንገድ እጅግ አስገራሚ ነበር። ስፔሻሊ ኳሶችን ሲሸፍን ሊንክ ፕሌዎቹ አሪፍ ነበሩ። በተከላካይና በኳሱ መካከል የራሱን ሰውነት በማስገባት ፋውሎችን ዎን ያደረግ ነበረ እና ቪክቶር ዮኬሬሽ ትናንትና ፕሮፐር ናይን የሚሰራውን ስራ ሲሰራ ነበር። ለቡድኑ እጅግ ታታሪ የሆነ ተጫዋች እንደሆነ እናውቃለን።
ግን ትናንትና ደግሞ ሞር ለቡድኑ የሰጠው ግልጋሎት ሴሚፋይናል ላይ አንድ ተጫዋች ሊሰጠው የሚያስፈልገውን ግልጋሎት ነበር ሰጥ የነበረውና ቪክቶር ዮኬሬሽን በግሉ ድንቅ ምሽት አሳልፏል። ሌላው በግሎቹ ድንቅ ምሽት ያሳለፉት ከአርሰናል በኩል ዴክላን ራይስ ጨዋታው ኮከብ ነበረ። የቡድኑ ሚዛን በመጠበቅ ኳስ ማደራጀት፣ ቢልዳፕ ላይ በመሳተፍ እና አስፈላጊ የሆኑ ብሎኮችን በማድረግ ትናንትና ለአርሰናል የአርሰናል የልብ ምት እንደሆነ ያሳየበት ጨዋታ ነበር። ቡካዮ ሳካ ታሪክ ሰርቷል። ከጨዋታ በኋላ ቴሪ ሄንሪም እንዳለው ከሄሊንድ አካዳሚ እስከ ቡዳፔስት ድረስ ቡድን ይዞ ዘልቋል። ይህ ለአንድ የአካዳሚ ተጫዋች ቀላል ማለት አይደለም። ስፔሻሊ በክለቡ ረጅም ጊዜ እንደማሳለፉ በዚህ ውድድር ዘመን ደግሞ እንደምናውቀው በአኬሊስ ቴንዲዮን በጣም እየተሰቃየ ነበርና ከዛ ተመልሶ ብዙ ፑንዲቶች ብዙ ተንታኞች ቡካዮ ሳካን ጥያቄ ምልክት ሲያነሱበት ነበረ እንደምናውቀው። ምክንያቱም አርሰናል የሚፈልገው ሰዓት ዘንድሮ አልተገኘም በሚል ግን በወሳኝ ሰዓት ከጉዳት ተመልሶ ለአርሰናል ባለፈው ጨዋታ 1 ጎል 1 አሲስት ማድረግ ችሏል። ትናንትናም ወሳኛን የማሸነፊያ ጎል ያስቆጠረው ቡካዮ ሳካ ነው። ከጨዋታው በኋላ በኤምሬትስ የነበረው ድባብ እጅግ ይለይ ነበረ። ተጫዋቾቹ ስፔሻል ድሉን ያከበሩበት መንገድ ይህ ለእነሱ ምን ማለት እንደሆነ በግልጽ የሚያሳይ ነው። አርሰናል በታሪኩ ባክ ቱ ባክ ሴሚፋይናል ደርሶ አያውቅም ነበረ። ትናንትና ግን ያንን አሳክተው ነበረ። በነበረው ጨዋታ ስፔሻሊ ባክ ቱ ባክ ሴሚፋይናል ላልደረሰ ቡድን ራሱ ባክ ቱ ባክ መድረሱ ትልቅ ነበር። ትናንትና ደግሞ ከ20 ዓመት በኋላ ለሻምፒየንስ ሊግ ማለፋቸው ተከትሎ ሚካኤል አርቴታ ለንም የነበረው ከጨዋታ በኋላ የነበረው ሪያክሽን እጅግ አስገራሚ ነው። ስፔሻሊ ቴሪ ሄንሪም ከጨዋታ በኋላ ያለው ስለ 2006ቱ ፋይናል ያነሳው ነገር አለ። ዊ ኩድንት ጎ ኦቨር ዘ ላይን ብሎ ያነሳት ነገር አለ እና ስለዚህኛው ቡድን ሲያወራ ስፔሻሊ ቃል በቃል ያለው ነገር ምንድነው? ኢፍ ዴይ አር ማኔጅ ቱ ዊን ኢት ኩድ ቢ ማሲቭ ዋን ነበር ያለው እና እውነቱን ነው። በአርሰናል ታሪክ አርሰናል ሻምፒየንስ ሊግ አሸንፎ አያውቅም እና በእነዚህ ተጫዋቾች ታሪክ ሻምፒየንስ ሊግ የሚያሸንፍ ከሆነ ለአርሰናልም ለተጫዋቾቹ አዲስ ታሪክ ነው። ኦቨርኦል ጨዋታው ላይ አርሰናል በፖዚሽን የተሻለ ነበረ፣ በጎል ሙከራዎችም የተሻለ ነበረ፣ በፓሲንግም የተሻለ ነበር። በጎል ሙከራዎችም በተወሰነ መልኩ የተሻለ ነበር። ወደ 13 የሆኑ የሚጠጉ ሙከራዎችን አድርጓል። ከዛ ውስጥ 2 ኦን ታርጌት ነው። ምንም እንኳን እነዚህ 2 ኦን ታርጌቶች ፈርስት ሃፍ ላይ ቢሆኑም እና አርሰናል ወደ ቻምፒየንስ ሊግ ፍጻሜ ማለፉን በይፋ አረጋግጧል። ለአርሰናል ደጋፊዎች የእንኳን ደስ ያላችሁ መልእክታችን ይድረሳችሁ። በፍጻሜው መልካም ድል ሊገጥማችሁ ከወዲሁ እንመኛለን። ይህ ኪክ ኦፍ ስፖርት ነበረ። ስላዳመጣችሁ እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። መልካም ጊዜ